ላይ ኮፊ ትሬዲንግ ይላል። ኮፊ ትሬዲንጉን አነጋገዱን አሻሻጡን ሎካሊ ኢንተርናሽናሊ ለምን የፕራክቲካል ኖሌጅን የቡናውን ቴስቲንግ ሙሉን ዕውቀት ይፈልጋል። ስለዚህ ተመልሰን for 8 hours we will have a marketing class ለብቻው ማርኬቲንግ ለምን የፕራክቲካል ፓርቱ ስለሚፈልግ በዚህ ክላስ ላይ አናወራው። ሶ ኮርሱን ከጨረስን በኋላ ተመልሰን ፕራክቲካል ሴሽኑ ኢንተርናሽናሊ እንዴት ቡናን ማርኬት እናደርጋለን፣ ሀገር ውስጥ ያለው የገበያ ያሻሻጥ የትርፍ የኪሳራ አወሳሰብ ምን ይመስላል፣ ኢንተርናሽናሊስ እንዴት ነው የሚሸጠው፣ ኢትዮጵያ እንዴት ነው ቡናን የሚሸጠው፣ በጥሬም በሮስትም የዋጋ የትርፍ የኪሳራ አሰራር እያየን በደንብ ማርኬቲንጉን ፓርት ደግሞ በደንብ ዕውቀት ይኖራል። በዚህ ነው ክላስ የምንጨርሰው ማለት ነው። ሶ እነዚህ ነገሮች እናያለን ማለት ነው። ቬሪ ጉድ። ሌላኛው ግን ትልቁን ፓርት የሚይዘው ፕራክቲካል ትሬኒንግ ሴሽኑ ነው። እሱ ሰፊ ፓርት ነው። በየዊኩ የራሱ የሆነ በየ3 ዴይስ አንዳንዶቹ 1 ዊክ ታይም የራሱ ቶፒክ አለው። አንዳንዱ ሰዓት ላይ የራሱ ኦርደር ስላለ ሶ ይሄንን እዛው ፕራክቲካል ሴሽን ላይ በየዊኩ በየወሩ የምናወራለን። ግን የምናወራቸው ነገሮች ግን እዚህ ሊስት ሆነዋል። በእያንዳንዳቸው በቶፒካቸው ላይ ዲስከስ እያደረግን ፕራክቲካል የሙያ ነገር ስለሆነ አሁን ቲዮሬቲካል ባወራችሁ ብዙም አንደርስታንድ አታረጉኝ። the first chapter which is about Ethiopian coffee and historical development trend። ስለዚህ ይሄንን እንግዲህ ስናወራ ከቡና ከማውራታችን በፊት መጀመሪያ ብዙ ጊዜ የትኛውም ሀገር where are you from? I'm from this ትጠይቃላችሁ። ኤግዚቢሽን ባዛር ስትሄዱ ከየት ነሽ የሚል ጥያቄ ቬሪ ኮመን። ቡና የት ነው የተወለደው? ግማሹ ጣሊያን፣ ግማሹ ኮሎምቢያ፣ ግማሹ ምናምን እያለ መጨረሻ ላይ በጣም ወደ 20 ሰው ኢንተርቪው አድርገው አንድ ሰው አይ ቲንክ ኢትዮጵያ ምናምን የሚል አየሁ ላስት ዊክ ላይ እንደዚህ ብራውዝ አደርግ እና ቡና የተወለደ የሚለውን ነገር ለማወቅ ለመናገር የማያውቁናል። ስለዚህ ኢትዮጵያንም የማያውቃለ ነው። እኛው ቡና የኢትዮጵያ ነው በኋላ ገብተን እናየዋለን፣ ግን እንደሚያውቀው። ስለዚህ መጀመሪያ ሀገራችሁን ማሳወቅ መንገር። አሁን ይሄ ቱሪዝም ክላስ አይደለም፣ ግን ቡና እንደ ሀገር አውርተን እንደ ኢንዲቪጁዋል የምንሰራው ዲስከስ ጀስት መጀመሪያ ቢግ ኢሜጁን ማውራት አለባችሁ። እሱን ካወራን በኋላ እንቀጥላችሁ ቶፒካችሁ ላይ ራሳችሁን አም ፍሮም ኢትዮጵያ ኦኬ ወደ ኢትዮጵያ ሊላችሁ ይችላል። so you have to properly explain where you are። ስለዚህ ኢትዮጵያ is on the north east continent of Africa